ትሬኒንግ እንግዲህ ዛሬ እንጀምራለን። በዚህ ሜፕ ትሬኒንግ ላይ እንግዲህ የምናየው ብዙ ነገሮችን እንዳሉ ሆነው እ፣ እንግዲህ ብዙ ነገሮች አሉ። ቢም ቴክኖሎጂ ላይ ወደ 18 ኮንቴንት ቢኖረውም እኛ ግን ወደ 12ቱን ኮንቴንት አብረን የምናይ ይሆናል። ስለዚህ የቢም የ- ወደ ሜፑ በደንብ አድርገን ሜፕ ላይ እናያለን። የሜካኒካል ኤሌክትሪካል እና ፕላምፒንግ ሲስተም ላይ ያሉትን ነገሮች በደንብ አጠናክረን የምናይበት ትሬኒንግ ነው። እንግዲህ እ፣ ይህን ትሬኒንግ ጀምራለሁ ብዬ ያሰብኩት ቆየት ብዬ ነበረ። አንዳንድ ነገሮች ሳይሳኩልን በመቅረታቸው ትንሽ ትሬኒንጉን አዘግይተነዋል። ስለዚህ ትልቅ ይቅርታ እንጠይቃለን። ትሬኒንጉን እንደምትወዱ ተስፋ አደርጋለሁ። ትሬኒንጉን ከወደዳችሁት ያላችሁን አስተያየት ደግሞ ኮሜንት ላይ ማስቀመጣችሁ እንዳረሱ። እንኳን ወደ ሻማ ቲዩብ በሰላም መጣችሁ። ዛሬ የመጀመሪያውን የትሬኒንጉን ሃይላይት እነግራችኋለሁ። እ፣ ወደ ትሬኒንጉ እንግባ። ይሄ ሜፕ ትሬኒንግ እንግዲህ ቅድም እንዳልኳችሁ ወደ ትሬኒንግ ወደ 12 ሞጁሎች ነው የሚኖሩት። ከነኛ 12 ሞጁሎች ውስጥ እንግዲህ በተከታታይ ቪዲዮዎችን እየሰራን ነው። በተከታታይ ቪዲዮዎችን ለመልቀቅ እንሞክራለን። ከእናንተ የሚጠበቀው ቪዲዮን የምትወዱትና እንደዚህ አይነት ኢንተረስትድ ያላችሁ ሰዎች ከሆናችሁ ቪዲዮን ላይክ ማድረግ፣ ለሚመለከታቸው አካላች ደግሞ ሼር ብታደርጉና ቢማሩበት ጥሩ ነው ለምትሏቸው ጓደኞቻችሁ ሼር አድርጉላቸው። ብዙ ጊዜ ይሄ ትሬኒንግ ሜፕ የሜካኒካል ኤሌክትሪካልና ፕላምቢንግ ላይ ላሉ ሰዎች ብዙ ጠቀሜታ ሊኖረው ይችላል እና አብረን መማማር እንችላለን። ስለዚህ ይሄ ትሬኒንግ 12 ሞጁሎች ይቅርታ 12 ሞጁሎች ይኖሩታል። ስለዚህ እነኝህን ሞጁሎች እንግዲህ በተቻለ መጠን ቪዲዮዎችን አጠር እያደረግን ያሰብነው እንግዲህ ወደ አንዳንድ ሞጁል ከጨረሰልን እሰየው። በአንድ ቪዲዮ በአንድ ሞጁል ላይ እንግዲህ ታይሙ በጣም እንዳይረዝምብን ምናልባት 2 3 የሚያስፈልገው ፓርት ስላለ እነሱ ላይ ትንሽ በርከት ያሉ ኤክሰርሳይሶችንም ፕራክቲስ ስለምናደርግበት ቪዲዮዎቹ ከዚህም ሊሰፉ ይችላሉ። ሶ ይሄ የትሬኒንግ ስሬስ ስትራክቸሩ የመጀመሪያ ሞጁል ላይ ስለ ቢም ሜፕ ኢንትሮዳክሽን ይኖራል። ምን ማለት ነው? ለምንድን ነው ቢም የመጣው? የሚሉት ነገሮችን በደንብ እናይና አንደኛው የቢም ቱል ወደ ሆነው ወደ ሬቪት ቤዚክ ፕሪንሲፕሎቹ ወይ ደግሞ ሬቪት ምን ይመስላል የሚለውን የአንደኛው ቢም የሚጠቀመው ሶፍትዌር ነው። ሞጁል 2 ላይ ደግሞ የሪቬትን ሶፍትዌር በደንብ ፕራክቲስ እናደርጋለን። ሶስተኛው ሞጁል ላይ እዛው ሬቪት ላይ የኤሌመንት ሴሌክሽን እና ማኒፑሌሽን የሚባል ሞጁል አለ። እነሱንም በደንብ እናያቸዋለን። አራተኛ ቪዚቢሊቲ ኮንትሮል ካታጎራይዜሽን የሚል አለ። አምስተኛ ላይ ሞዴል ዴቨሎፕመንት ሜትሮሎጂ እንዴት ነው ሞዴል ዴቨሎፕ የምናደርገው የሚለውን ሜትሮሎጂዎች ይኖራሉ። እነሱን እናያለን። ሞጁል 6 ላይ ፕሮጀክት እንዴት ነው ስታብሊሽ የምናደርገው፣ ፕሮጀክት ከመሰራቱ በፊት ስታብሊሽ የሚሆንባቸው መንገዶች ስላሉ እነሱንም በደንብ የምናይበት ሞጁል ነው። ሞጁል 7 ላይ የቢልዲንግ ኤሌመንት ምናልባት ሲቪል ያላችሁ ሲቪል ላይ ምናምን ያላችሁ ሰዎች የቢልዲንግ ኤሌመንት በደንብ ታውቃላችሁ። ግን ለሜካኒካል ኤሌክትሪካል እና ፕላምቢንግ ፊልድ ኦፍ ስተዲ ላይ ያላችሁ ሰዎች ደግሞ የቢልዲንግ ኤሌመንት ምክንያቱም ቢልዲንግ ላይ ስለሆነ የሜካኒካል ኮንሴፕት የኤሌክትሪካል እና ፕላምቢንግ የምንገጥመው ሶ የቢልዲንግ ኤሌመንቶች ስለሚያስፈልጉ የእነሱን ኢንትሮዳክሽን እናያለን። ቢልዲንግ ኤሌመንቶች ምን ምን ነገሮች አሉት ቢልዲንግ ላይ የሚሉትን እነ ዎል፣ ዶር፣ ዊንዶ ምናምን የሚባሉትን ነገሮች ናቸው። ሲሊንግ፣ ፍሎር የሚባሉትን ነገሮች በደንብ ኢንትሮዳክሽን እንወስዳለን ሞጁል 7 ላይ። ዜን የእኛ ኮንሴፕት እንግዲህ የሜካኒካል ኮንሴፕት በደንብ የሚጀምረው ሞጁል 8 ላይ ነው። ከዛ የሜፕ ሲስተም ዲዛይን ሞጁል 8 ላይ እንጀምራለን። የሜካኒካል ኤሌክትሪካል እና ፕላምቢንግ
እንዴት ነው መካኒካል ስንል ኤችቫክ ነው። ሂቲንግ ቬንቲሌሽን ኤንድ ኤር ኮንዲሽኒንግ ሲስተም እንዴት ነው ዴቨሎፕ የምናደርገው? እንዴት ነው አንድ ቤት የተሰጠን ቤት ላይ ኤችቫክ ሲስተም እንዴት ነው የምዘረጋው? ኤሌክትሪካል ሲስተም እንዴት ነው የሚዘረጋው? ፕላምቢንግ እንዴት ነው የሚዘረጋው? የሚሉትን ኮንሴፕቶች ዲዛይን የምናደርግበት ነው። ሞጁል 9 ላይ ቤዚክ ስኬጁል፣ የኳንቲቲ ቴክ ኦፍ፣ ቢል ኦፍ ኳንቲቲ ኤንድ ሌጀንድ እንዴት ነው የምናስቀምጠው የሚለውን እናያለን። ሞጁል 9 ላይ ካለቀ በኋላ እንዴት ነው ፐብሊኬሽኑ የምናወጣው? እንዴት ነው ፐብሊክ የምናደርገው? እንዴት ነው ሽቱን ኮምፕሌሽን የምናደርገው? የሚሉትን ነገሮች ሞጁል 9 ላይ እናያለን። ሞጁል 10 ላይ እናያለን። ሞጁል 11 ላይ ቤዚክ ሰብዲቪዥን ኤንድ ኮላቦሬሽን ሃው ቱ ዱ ሰም ፕሮጀክት ዊዝ ኮላብ እንዴት ነው ሌላ አካባቢ ላይ ካሉ ሰዎች ጋር በኮላቦሬሽን ልትሰሩ የምትችሉት? እንዴት ነው ሌላ አካባቢ ላይ ሆናችሁ ፕሮጀክት ቢሰጣችሁ ያንን ፕሮጀክት መስራት የምትችሉት? የሚሉት ኮላቦሬሽን እንዴት በኮላቦሬሽን መስራት እንደሚቻል ከእናንተው ከኛ ግሩፕ ላይ ካላችሁ ሰዎች ጋር አብረን ኮላብ አድርገን ፕሮጀክት እየተሰጣጠን እንዴት መስራት እንደምንችል በደንብ እናያለን። ሞጁል 12 ላይ የፋሚሊ ኤዲቲንግ ኢንትሮዳክሽን ቱ ዘ ፕሪንሲፕልስ ኦፍ ፋሚሊ ኤዲቲንግ፣ አንዳንድ ፋሚሊዎች እንዴት ነው ኤዲት የምናደርገው? የምንጠቀመው ሲስተም ላይ የምንጠቀማቸው ፋሚሊዎች እንዴት ነው ኤዲት የምናደርገው የሚለው የምናይበት ነው። እንግዲህ ሞጁሎቹ ትንሽ በርከት ይላሉ። አብራችሁ እንድትቆዩ እየጠየኩኝ ወደ የመጀመሪያው ሞጁል ዛሬ የምናይ ይሆናል። የመጀመሪያው ሞጁላችን ኢንትሮዳክሽን ቱ ሪቬት አስ አ ቢም ቱል ነው። ስለ ቢም ስለ ሪቬት ምን ማለት ነው የሚሉትን ነገሮች በደንብ እናያለን። መጀመሪያ ቢም ማለት ምንድን ነው? አንዳንዴ ቢም የሚለውን ኮንሴፕት ስናይ ቢም እንደ ሶፍትዌር የምንጠቀመው ወይ ደግሞ አንደርስታንድ የምናደርግ ሰዎች አለን። ቢም ሶፍትዌር ነው ወይስ ቢም ምንድን ነው የሚሉትን ከዚህ ቪዲዮ በኋላ በደንብ ዲስከስ የምታደርጉበት ይሆናል። ቢም ምንድን ነው? ስለዚህ ስለ ቢም ዛሬ በደንብ ዲስከስ እናደርጋለን። ስሙ እንደምታዩት እዚህ ጋ ቢልዲንግ ኢንፎርሜሽን ሞዴሊንግ ቢም ነው የትሬኒንግ ፕሮግራሙ። የሞጁሉ አውትላይን እንግዲህ ኤስታብሊሽንግ ኦፍ ፋውንዴሽን ኖሌጅ ኦፍ ቢልዲንግ ኢንፎርሜሽን ሞዴሊንግ ቢም አስ ኮንስትራክሽን ኢንዱስትሪ ኮንስትራክሽን ላይ ያለው ላይ ነው ብዙ የምንጠቀመው። ሰው ለዛ ፐርፐስ የሚሆን ቢልዲንግ ኢንፎርሜሽን ሞዴሊንግ ቢም ስሙ እንደዛ ነው። ስለዚህ ቢም ኢንፎርሜሽን ሞዴሊንግ የሚባለው ምንድን ነው? ሶፍትዌር ነው ወይስ ምንድን ነው የሚሉትን ነገሮች ከዚህም ሞጁል በኋላ አንደርስታንድ ማድረግ እንችላለን። ኮር ለርኒንግ ኦብጀክቲቭ እዚህ ጋር ተቀምጧል። አንደኛው ዲፋይኒንግ ዘ ፕሮብሌም ነው። አናላይዝ ትራዲሽናል ኮንስትራክሽን ኢንፎርሜሽን ማኔጅመንት ኢሹስ ኤንድ ሪዛልቲንግ ሃንድ ኦቨር ካፕስ ኢን ዘ ፕሮጀክት ዳታ ነው። ይሄ ቢም የመጣው ለምንድን ነው? እስካሁንስ በምንድን ነው እየተጠቀሙ ያሉት? አዲስ ቴክኖሎጂ ነው ቢም እንግዲህ። ስለዚህ ከዚህ በፊት ምንድን ነበር ሲጠቀሙ የነበሩት? ምን ፕሮብሌም ኖሮበት ነው ይሄ ቢም ቴክኖሎጂ የመጣው የሚለውን በደንብ ዲፋይን ያደርግልናል ይሄ ሞጁል። ሁለተኛው ስለ ቢም በደንብ አንደርስታንዲንግ እንዲኖረን ያደርጋል። ሙቪንግ ቢዮንድ ሶፍትዌር ቱ ዲፋይን ዋት ኢዝ ቢም ሚን አስ አ ፕሮሰስ ኦፍ ስትራክቸር ክሪኤሽንስ ኤንድ ሼር ዲጂታል ሪፕሬዘንቴሽን ነው የሚለው። ቢም የሚለውን ነገር በኋላ በደንብ ሪፕሬዘንት አድርግቷላችሁ። ስለዚህ ስለ ቢም ብቻ አንደርስታንዲንግ እንዲኖራችሁ ነው የዚህ ሞጁል ኦብጀክቲቭ። ሶስተኛው ይህንን ቢም ማን ነው መጠቀም ያለበት? ሲቪል ኢንጂነሩ ነው? ክሊየንቱ ነው ወይስ ፕሮጀክት ማናጀሩ ነው? የትኛው ነው መጠቀም ያለበት የሚለው ስቴክሆልደር ሮልስ በደንብ የምታዩበት ይሆናል። ዲፋይኒንግ ቢም ቢዮንድ ሶፍትዌር ምን ማለት ነው? ቢም ምን ማለት ነው? ቢም ኢትስ ኖት ሶፍትዌር። ቢም የሚባለው ሶፍትዌር አይደለም። አስ ፕሮሰስ ስናየው ቢም ኢዝ አ ፕሮሰስ ኦፍ ጀነሬቲንግ ኤንድ ማኔጂንግ ቢልዲንግ ዳታ ዲዩሪንግ ዘ ኢንታየር ላይፍ ሳይክል። አንድ ቢልዲንግ ተሰርቶ ካለቀም በኋላ አብሮት የሚቀጥል ዳታን የያዘ ማለት ነው ቢም ማለት እንጂ ሶፍትዌር አለ። ኢት ኢዝ ሜቶዶሎጂ ኖት ጀስት ሶፍትዌር አፕሊኬሽን ላይክ ሪቬት።
ሪቬት የሚባለው ዳይሬክት ከቢም ጋር ማገናኘት ትክክል አይደለም። ቢም አንደኛው ሜትሮሎጂ ነው። ቢልዲንግ የሚባለው ነገር ተሰርቶ ካለቀ በኋላ የሜንቴናንስ ኢሹ ምናምኖችን አብሮ የሚይዝ ዳታ የሚይዝ ነው ቢም የምንለው እና ሪቬት አንደኛው ሶፍትዌር ነው። ቢምን ኤክሰርሳይዝ የምታደርጉት ቢምን የሚሰራበት የቢም ቱል ነው እንጂ ሪቬት ቢም ማለት አይደለም፣ ወይ ደግሞ ቢም ሶፍትዌር ነው ማለት አይደለም። ኢት ኢዝ አ ፕሮሰስ፣ ኢት ኢዝ አ ሜቶዶሎጂ። ሶ ይህን ስትራክቸር ዳታ ስናየው ደግሞ በስትራክቸር ክሬሽን፣ ሼሪንግ፣ ዩዝ፣ ሪዩዝ ኤንድ ዲጂታል ኢንፎርሜሽን አባውት ዘ ቢልት አሴት። የሆነ አሴት ካለ ከተገነባ ከተሰራ በኋላ ሁሉንም ነገሮችን ዳታዎችን ኢንፎርሜሽኖችን ሙሉ ለሙሉ ሪፕሬዘንት አድርጎ የሚይዝ ማለት ነው። ኢት ፕሮቫይድስ ዲጂታል ፕሬዘንቴሽን ኦፍ ፊዚካል ኤንድ ፋንክሽናል ካራክተሪስቲክስ ሙሉን ዳታዎችን የሚይዝ ማለት ነው። አስ ስትራክቸርድ ዳታ በስትራክቸር በቃ በትክክለኛው መንገድ የተቀመጠ ማለት ነው። ሶ ቢምን ዲፋይን ስናደርግ ኢትስ ኖት ሶፍትዌር ኢትስ ጀስት አ ፕሮሰስ ኦር ሜትሮሎጂ ዛት ፕሬዘንትስ ኦፍ ዳታ ኦፍ ኤኒ ቢልዲንግ ኢንፎርሜሽን ቢልዲንግ ላይ ያሉት ኢንፎርሜሽን ስሮ ላይፍ ሙሉ ነገሮችን የሚይዝልን ማለት ነው። ሶ ሌታስ ዩዝ ዋን ኤግዛምፕል። ለምሳሌ ከዚህ በፊት ካሉት ሶፍትዌሮች ይለየዋል ብለን ኢሹ ሊሆን ወይ ደግሞ ኮስችን ሊሆን ይችላል። ሶ የመጀመሪያው ቢም ወይ ደግሞ የቢም አንደኛው ቱል የሆነውን ሪቬት እንውሰድና ከዚህ በፊት እንጠቀም ከነበረው ከአውቶካድ ጋር ኮምፔር እናድርገው። ለምሳሌ ኢንትራዲሽናል ብዙ ጊዜ ከዚህ በፊት የምንጠቀመው ካድ ነው። ይህን ካድ አንድ ሞዴል ወይ ደግሞ ቼር ሊሆን ይችላል ካስቀመጣችሁ በኋላ ለዛ የሚሆን ዳታ ይቀመጣል። ለምሳሌ ከምን ማቴሪያል ነው የተሰራው፣ ኮስቶ ምን ያህል ነው፣ ማን ነው የሰራው፣ ሜንቴናንስ ስኬጁሉ እንዴት ነው ምናምን ተብሎ ይቀመጣል። ኦልሬዲ ያ ስራ ከተሰራ በኋላ ዜን ምናልባት ያንን ኦብጀክት ክሊር ብታደረጉት ወይ ብታጠፉት እና ያንን የሰራችሁትን ሞዴሊንግ ወደ ሌላ ኦብጀክት ብቀይሩት ያንን እንትን ይዞ ነው የሚቀመጠው። አሁን የሰጣችሁት ዳታ ለምሳሌ ወንበሩ የተሰራበት ከእንጨት ነው። ኮስቶ ለምሳሌ እዚህ ጋር የተቀመጠው $240 ተቀምጧል። ማኑፋክቸሪንግ ግሎባል ሴቲንግ ነው እና ሜንቴናንስ ስኬጁሉ አኑዋሊ ሜንቴን መደረግ አለበት ተብሎ ይሄ ዳታ ኦልሬዲ ተቀምጧል እንበል። ስለዚህ እቃውን የነበረው ወንበር ወደ ጠረጴዛ ብትቀይሩት ይህን ዳታ ይዞ ነው የሚቀመጠው። በሪቬት ግን ኦብጀክቱን ስቀይሩት አብሮ ያለውን ከዚህ በፊት ያለውን ዳታ አብሮ ነው ይዞ የሚሄደው እንጂ ቴብል የሚለውን ነገር ወደ ቼር ስቀይሩት ስሙን ቴብሉን ቼር የሚለው የአውቶካድ ወይም የትራዲሽናል ነው እንጂ የዚህኛው ትክክለኛ ኢንፎርሜሽኑን አብሮ ነው ይዞት የሚሄደው። ማንኛውም ቦታ ላይ አብሮት የነበረውን ኢንፎርሜሽን ይወስዳል። ለምሳሌ አንድ ቤት ላይ ሶፋ አስቀምጣችሁ ከሆነ ዲዛይን ስታደርጉ እዚጋ የሶፋ መስቀመጫ እዚጋ የኪችን ምናምን ብላችሁ አስቀምጣችሁ ከሆነ አይ ነው ቦታውን ምንቀይረው ብላችሁ ብታነሱት ኦልሬዲ ምን ያደርጋል? ሞዴሉን ብቀይሩት ሙሉ ሌላውን ኢንፎርሜሽን ይዞ ነው የሚመጣው። ይሄን እንዴት እንደሆነ ሪቬት ላይ በደንብ እናያለን። ስለዚህ አንደኛው ምንድን ነው ትክክለኛ ዳታውን ሆልድስ አድርጎ የሚሄድ ነው። የተሰጠውን ዳታ አብሮ ይዞ የሚሄድ ነው። ሙሉ ለሙሉ ዳታዎችን ሪፕሬዘንት ያደርጋል። ይሄ ነገር ምን ይዞ ይመጣል ካላቸው አሁን ለምሳሌ የፋይናንሻል ኢምፓክት ኦፔክስ እና ካፔክስ የሚባላል። ኦፔክስ ምንድን ነው ካልን ኦፕሬሽናል ኤክስፔንዲቸር የሚባል ነው። ኦፕሬሽናል ኤክስፔንዲቸር ማለት ይሄ ኮስት ኦፍ ራኒንግ ኤንድ ሜንቴኒንግ ዘ ፋሲሊቲ ኦቨር 25 to 50 years ነው። ከ25 እስከ 50 ዓመት እንዲሰራላችሁ የምታወጡት ወጪ ማለት ነው። ይሄኛው 75% ነው የሚይዘው። ለነገ ብላችሁ ማንም ሰው አይሰራም። ቤት ስትሰሩ የዛሬ 50 ዓመት ወይ ደግሞ ከ25 ዓመት እስከ 30 እስከ 50 ዓመት ያኖረኛል ብላችሁ ነው እንጂ መቼም አጭር ለሆነ ነገር ስለማትጠቀሙ ኳሊቲ የሚባለውን ነገር በደንብ ትጠቀማላችሁ። ስለዚህ ሞስት ኦፍ ኦፕሬሽናል ኤክስፔንዲቸር የሚባለው ዘ ኮስት ኦፍ ራኒንግ ኤንድ ሜንቴኒንግ ኦፍ ዘ ፋሲሊቲስ ኦቨር 25 to 50 years የሚይዘው ኦፔክስ ወይ ደግሞ 75% ነው። 25% ደግሞ የካፒታል ኤክስፔንዲቸር የሚባለው ዘ ኢኒሻል ኮስት ፎር ዲዛይን ኤንድ ኮንስትራክሽን፣ ሌላው የኢኒሻል ኮስት ነው።
ኢኒሻል ኮስቱ ማለት ዲዛይን ለማስደረግ ለማሰራት ምናምን የሚወስደው ደግሞ 25% ነው። ከዚህ ጋር ተያይዞ ቢም ፕሮቫይድ የሚያደርገው ሃይስት ቫሊዩ ኢን አሴት ሜንቴናንስ ኤንድ ፎር ፋሲሊቲ ሜንቴናንስ ኦፕሬሽንስ ነው። ለረጅም ጊዜ እንዲቆይላችሁ ብዙ ነገር የሚያስቀምጥ ፕሮቫይድ የሚያደርግ ሀይ ቫሊዩ ያለው እንግዲህ አሴት ሜንቴናንስ ላይ ነው። እቃው ከተገነባ በኋላ እቃው ካለ በኋላ ለምን ያህል ጊዜ ሊቆይልን ይገባል የሚለውን ነገር በደንብ የሚይዝ ነው ማለት ነው። ከዚህ ጋር ተያይዞ ቶታል ኮስታችን ኦፔክስ እና ኦፕሬሽናል ኤክስፔንዲቸር እና የካፔክሱ የካፒታል ኤክስፔንዲቸራችን አንድ ላይ ድምር ነው ቶታል ኮስት የምንለው። ግን ማክሲመሙን የሚይዘው ኳሊቲ ነው፣ ረዥም ዓመት እንዲቆይልን የምናደርገው። ስለዚህ ያ ኦፕሬሽናል ኤክስፔንዲቸር እንለዋለን። ሶ ከዚህ ተያይዞ ወደ ኢንፎርሜሽኑ እንምጣና እንግዲህ አንድ ድሮይንግ ወይ ደግሞ አንድ ስራ ሲሰራ የራሱ የሆነ ኢንፎርሜሽን ዴሊቨሪ ላይፍ ሳይክል አለው። ከምን ተነስቶ ምን ላይ ያርፋል የሚለው። ስለዚህ አሁን ቤት ልታሰሩ ወይ ደግሞ የሆነ ነገር ልታሰሩ ቢሆን የመጀመሪያው የምትፈልጉትን ነገር መናገር ነው። እዚጋ እንደምታዩት ወርክ ስቴጅ እዚጋ ወርክ ስቴጅ አለ። ሌታስ እንዲታያችሁ እዚህ ጋር ወርክ ስቴጅ አለ። ይሄ ወርክ ስቴጅ የሚሰጠን ኢንፎርሜሽን ይሄ ኳንቲቲ ኦፍ ኢንፎርሜሽን ይላል። ኳንቲ ወይ ደግሞ የኢንፎርሜሽን ሞዴል አለ። ስለዚህ የምናገኘው ሞዴል ወርክ ስቴጃችን ላይ በዚህ የመጣው ወርክ ስቴጃችን ላይ የሚኖረውን ኢንፎርሜሽን ነው አንደኛው ከአንደኛው የሚቀባበለው። ፎር ኤግዛምፕል የመጀመሪያው ስራ የሚሆነው ብሪፍ ነው፣ ብሪፊንግ ነው። ብሪፊንግ ማለት የሚሰራላችሁን ስራ ለሚሰራላቸው አካል ማስረዳት ሊሆን ይችላል። አንድ ክላይንት መጥቶ እነኚህ ስራዎች እንዲሰሩልኝ ይፈልጋለሁ ብሎ እነኛን ዳታዎችን ሪከርድ ማድረግ፣ ምን ቦታ አለው፣ ቦታው የት አካባቢ ነው፣ ምን ነው የሚሰራለት፣ እንዴት ነው የሚሰራለት የሚሉት ነገሮች በደንብ ብሪፍ የሚደረግ ነው። እዚህ ጋር የሚሰጠው ኢንፎርሜሽን ትልቅ ቫልዩ አለው። አንድ ቤት ሲሰራ ለምሳሌ 100 ካሬ ሜትር ያለው ሰው የ200 ካሬ ሜትር ቤት ሊሰራለት አትችልም። ቢልዲንጉ የሚችለው መጠን አለ። ከዛ በላይ ለምሳሌ እኔ 10 ፕላስ ነው የምፈልገው እንጂ ፕላስ 10 ነው የምፈልገው ቢለ መሬቱ የማይችል ከሆነ ይሄ ብሪፊንግ የሚባለው በደንብ አንደርስታንድ መደረግ አለበት። ከዛ ቀጥሎ የሚመጣው ነገር ኮንሴፕት ነው። ኮንሴፕት ዴቨሎፕ ይደረጋል። ኮንሴፕት ከብሪፊንግ በኋላ ወይ ደግሞ ክላይንቱ መጥቶ ኢንፎርሜሽን ከነገራቸው በኋላ ኮንሴፕት ዴቨሎፕ ይደረጋል። ኮንሴፕት ይሰራለታል። ከኮንሴፕቱ በኋላ የሚቀጥለው ምንድን ነው? ዴፊኔሽን ነው። ሁለት ነገሮችን ማገናኘት፣ ኮንሴፕቱን ከዛ በኋላ ብሪፍ የተደረጉ ነገሮችን በደንብ አጠናክሮ ምን ማድረግ ያስፈልጋል ማለት ነው? ዴፊኔሽን። እዚህ ጋር እንግዲህ እዩ። አሁን እዚህ ጋር እንደሚያሳያችሁ አንድ ሌታስ ፑትን ፔኔን እዚህ ጋር ለማሳየት ያህል እዚች ጋር አይዋት። አሁን እዚህ ጋር የምታገኙት ከብሪፊንግ የምታገኙት ኢንፎርሜሽን ሉክ፣ አሁን ብሪፊንግ ነው የምታገኙት ኢንፎርሜሽን ትንሽ ነው። ከኮንሴፕት ጋር ስታገናኙት አሁን ኢንፎርሜሽናቸው እያደገ መጣ። ይህ ኢንፎርሜሽናቸው ትንሽ ከፍ ብሏል። ምክንያቱም የኳንት ኢንፎርሜሽን ስለሆነ በየወርክ ስቴጁ ምን ማድረግ አለበት? የምናገኘው ኢንፎርሜሽን ማደግ መቻል አለበት። አፍተር ዴፊኒሽን አሁንም ኮንሴፕታችን ምን ብሏል? ኢንፎርሜሽናችን አሁንም እየጨመረ መጥቷል። ሎክ ሶ ወደሚቀጥለው ስቴጅ ስንሄድ አሁን ዲዛይን ማድረግ ነው። ዲዛይን ምክንያቱም ቦታው ይችላል ወይ አይችልም ወይ የሚሉትን ዴፊኒሽኖች፣ ኮንሴፕት፣ ብሪፊንግ ከጨረስን በኋላ ወደ ምን ላይ ሄዳለን? ዲዛይን ላይ ስትሄዱ አሁን የምታገኙት ኢንፎርሜሽን ይዩት። ሉክ አሁን ኢንፎርሜሽኑ እያደገ መጣ። ዲፋይን ከተደረገ በኋላ ዴፊኒሽን ከተሰራለት በኋላ አቤት ወደ ዲዛይኑ ከመጣን በኋላ ዲዛይኑ ማለት ሞዴሉ ዴቨሎፕ የሚደረግበት ነው። ስለዚህ ኢንፎርሜሽኑ አሪፍ ይሆናል። ወደሚቀጥለው ስንሄድ ቢልድ ኤንድ ኮሚሽኒንግ ነው። እየተሰራ ኮሚሽን ይደረጋል፣ ቼክ ይደረጋል። ስለዚህ ቢልዲንግ ወደ ቢልዲንግ ስንሄድ አሁን የምናገኘው ኢንፎርሜሽን ሀይ ነው። ሶ ወደ መጨረሻው ስንሄድ ሃንድ ኦቨር ወይ ደግሞ ሃንድ ኦቨር ኤንድ ክሎዝ አውት የሚባለው ሲደርስ አሁን ኢንፎርሜሽኑ አሪፍ ነው። መጨረሻ ላይ ወደ ምን ደርሳለን? መጨረሻ ላይ ኦፕሬሽንስ ኤንድ ኢንድ ኦፍ ላይፍ ላይ እንደርሳለን። ስለዚህ ኢንፎርሜሽኑ ምን እያደረገ ይመጣል? እያደገ ይመጣል። ሶ አሁን ይሄ የኢንፎርሜሽን ዴሊቨሪ ሳይክሉ
የዚህ ኢንፎርሜሽን ዴሊቨሪ ሳይክሉ አንደኛው ከአንደኛው በሚላክበት ታይም ላይ ዌስቴጅ ኦከር ያደርጋል። እዚህ ጋር እንደምታዩት አሁን ዌስቴጅ ዴቨሎፕ ያደርጋል። ይቺ ዌስቴጅ እዚህ ጋር የምታዩት ዌስቴጅ ምክንያቱም ይሄኛው ኢንፎርሜሽን ከሰጠ በኋላ ለኮንሴፕት የምትወስዱት ኢንፎርሜሽን የምትጠይቁት ተመልሳችሁ የምትጠይቁት ወይ ብሪፊንግ ቼክ የምታደርጉት አለ ዌስቴጅ። ሴም ቲንግ እዚህ ጋርም አሁንም ዌስቴጅ አለ። ሴም ቲንግ እዚህ ጋርም አለ። እያንዳንዳቸው ላይ ምን ታገኛላችሁ? ዌስቴጆች አሉ። ዛት ሚንስ ዛት ቴክን ኦፍ ታይም የሆነ ታይም ውስጥ ያደርጋል፣ በብርም ውስጥ ያደርጋል። ይህ የኢንፎርሜሽን ጋፖች ክሬት ያደርጋሉ። እያንዳንዳቸው ወርክ ስቴጅ መጨረሻ ላይ የሚገኝ ዴሊቨሪ እነኛ ዌስት የምናደርጋቸው ያወጣነውን ኤፈርት እሱን ስራ ለመስራት ያወጣነው ኤፈርት ይህም በግሪን የምታዩት ነው። እዚህ ጋር ደግሞ ዌስቴጅ ነው ዴቨሎፕ የሚያደርገው። እዚህ ጋር ቅድም ያሳየዋቸው ዌስቴጆች በፐርሰንት ደረጃ ስታዩዋቸው እያንዳንዳቸው ላይ 20% አካባቢ ዌስት ኦከር ያደርጋል። በቢም ቴክኖሎጂ ይሄንን ነገር ሪሙቭ ያደርግናል። ስለዚህ ስሙዝ የሆነ የኢንፎርሜሽን ዴሊቨሪ ሳይክል ማግኘት እንችላለን ነው። ሉክ ከዚህ ተነስታቸው እስከዚህ መጨረሻው ድረስ እስከምደርሱ ድረስ የቢም ወርክ ፍሎ ከተጠቀምን ምን አይፈጠርም ማለት ነው። ምንም አይነት የዌስት ኦከር አያደርግም። እዚህ ጋር ዌስት አይፈጠርም። የትራዲሽናል ወርክ ፍሎን ቅድም እንዳያችሁት ዴሊቨር አለው። ይሄ የትራዲሽናል ወርክ ፍሎ መጠየቅ ነው። ተመልሰው ወይ ልጠይቅ ትችላለች፣ ቼክ ልታደርግ ትችላለች። ትክክለኛ ኢንፎርሜሽን ሪከርድ ሳታረግ ቀርተህ ሊሆን ይችላል። ስራውን ስትሰራ የሆነ ገስ ሊያስፈልግ ስለሚችል ተመልሰ እነኛ ነገሮች ቼክ ልታደርግ ትችላለህ። ስለዚህ ትክክለኛ ቢም ከሆነ ግን የሚጠይቅን ኢንፎርሜሽኖች ሪከርድ ታደርጋለህ፣ ወደሚቀጥለው ታስተላልፋለህ። ያንም የዛን ሪከርድ ኦልሬዲ የሚጠቀም ስለሆነ ወርክ ፍሎ ምንም አይነት ዲሌይም ምንም አይነት የኢንፎርሜሽን ዴሊቨሪ ክፍተቶች ሳይኖርበት ትክክለኛ ኢንፎርሜሽን ለሚቀጥለው ስቴጅ ወይ ደግሞ ወርክ ስቴጅ ማቅረብ ይችላል ነው የሚለው ቢም ወርክ ፍሎ። የትራዲሽናሉ ግን ኦልሬዲ የሆነ ነገር ጽፈን የምትሄደው አይደለም። የምንጠቀመው ወረቀት ሊሆን ይችላል። እነኛ ወረቀቶች ጽፋለን። ስትሰራ ደግሞ የሆነ ዳታ ሊያንስ ይችላል። ተመልሰህ ትሄዳለህ። ያ ከኢፈርት ሀይ ኢፈርትና ኢፈርት ብዙ ነው የምታወጣው፣ ዌስት ይኖራል። በጣም ትልቅ ነገሮችን የምትረሳቸው ነገሮች ይኖራሉ። ሶ እዚህ ጋር እንግዲህ የተቀመጠው ዋሪስ ቢም አድቫንቴጅ ዋሪስ ሽፍቲንግ ኦፍ ዘ ከርቭ። አሁን ቅድም ያያችሁትን ስትሬት የሆነውን ከርቭ ለምን አስፈለገ ካልን የምናወጣው ኢፈርታችን የቢም ኢፈርት በጣም ብዙ ነው። ሪወርክ ልንታዘዝ እንችላለን። ትራዲሽን ላይ ሌት ሪወርክ ይመጣብናል። ስለዚህ ሪሶርስ ዌስቴጅ አለው ኦከር ያደርጋል። ወደ አድቫንቴጁ ስንመጣ ያኛውን የቅድሙን ከርቭ ለምን ምን ጥቅም አለው ካልን አንደኛ የዶክመንት ክላሽ ቪዥዋላይዜሽን፣ ሎጂስቲክ ፕላኒንግ፣ አውቶሜትድ ኳንቲቲ ቴክ ኦፍን ለማውጣት አውቶሜቲክ የሆነ ራሱ ነው ቴክ ኦፍን ክሬት የሚያደርግላችሁ። ከዛ አኩሬት የሆነ ላይፍ ሳይክል ማኔጅመንትን በደንብ ያሳየናል። የቢም ወርክ ፍሎ ከተጠቀምን ማለት ነው። ስለዚህ ቢም ብዙ አድቫንቴጆች አሉት ማለት ነው። ሶ እዚህ ጋር ያለው የኢንፎርሜሽን ዴሊቨሪ ሳይክሉ እንደምታዩት ሁለት አይነት ነገሮች ነው ያሉት። እንግዲህ ቢም ፕሮዳክሽን ወይ ደግሞ ፕሮጀክት ማኔጅመንት ሞዴሊንግ የሚባል ወይ ደግሞ ፕሮጀክት ኢንፎርሜሽን ሞዴሊንግ አለ። ኢንፎርሜሽን ተሰጡትና ከዛ በኋላ መጨረሻ ላይ ደግሞ አሴት ኢንፎርሜሽን ሞዴል የሚባል አለ። አሴት ኢንፎርሜሽን ሞዴል ለምን የሚያገለግል እንዴት ነው ሜንቴናንስ የምታደርገው፣ እንዴት ነው ኦፕሬት የምታደርገው፣ ከተሰራ በኋላ አያልቅም። ቢም እነኝህ ነገሮችን ነው መያዝ ያለበት ነው። ወይ ደግሞ አንድ ቢልዲንግ አንድ ስራ ሰርታችሁ ከጨረሳችሁ በኋላ ሁለቱም ነገር የያዘ ነው። መጀመሪያ ስራው ተሰርቶ እስከሚያልቅ ድረስ ሄዳችሁበት ስቴፕ አለ አይደለም። ብሪፊንግ፣ ኮንሴፕት፣ ዲዛይን፣ ከዛ በኋላ ቢልድ ካረጋችሁ በኋላ እና ኮሚሽን ካረጋችሁ በኋላ ከዛ ሃንድ ኦቨር ኤንድ ክሎዝ አውት ካረጋችሁ ቼክ አድርጋችሁ መስራቱን ካረጋግጣችሁ በኋላ ምን ይቀመጥለታል፣ እንዴት ነው ኦፕሬት የሚደረገው፣ ኢንድ ላይፍ ውስጥ መቼ ነው፣ ሜንቴናንስ ስኬጁሎቹ ምናምን ሁሉ ነገሮች አብሮ ይቀመጣሉ። ስለዚህ ሁለት ነገር አለ ማለት ነው ወደ ኮንሴፕት። አንደኛ የፕሮጀክት ኢንፎርሜሽን ሞዴል እስከሚደረግ ድረስ ያሉት ኢንፎርሜሽኖች በሙላ ይቀመጣሉ። ሁለተኛው አሴት ኢንፎርሜሽን ሞዴሊንግ ነው። እቃው አሴት ከሆነ በኋላ ወይ ደግሞ አልቆ ሰርቶ ካለቀ በኋላ የሜንቴናንስ እንዴት ነው ሜንቴን የሚደረገው፣ እንዴት ነው ኦፕሬት የሚደረገው የሚሉት ነገሮችን ይይዛል ማለት ነው። ስለዚህ ይሄን ሙሉውን ኢንፎርሜሽን የሚይዝ ነው። ስለዚህ ይሄንን ሳይክል ስታዩት የሚመጣው ሁለት ነገሮችን ይይዛል። ከዛ በኋላ አሰስመንት
ይሰራለታል። ዘን ስትራቴጂ ያለው ተዛ ኤምፕሎየር ኢንፎርሜሽን ሪኳየርመንት ተዛ ፕሪክሪመንት ይቀመጣል። ተዛ ፕሮጀክት ቢም ኤክስኪዩሽን ፕላን ይቀመጣል። ተዛ ኮንትራክት አዋርድ ይሰጠውና ዴሊቨሪ የማስተር ኢንፎርሜሽን ወይ ዴሊቨሪ ፕላን ተዛ ሞቢላይዜሽን ተዛ ቢም ፕሮዳክሽኑ ይቀመጥና ተዛ ሜንቴናንሱም አብሮ ይቀመጣል። ስለዚህ የመነሻው ከዚህ ነው ብሪፊንግ። ከዛ በኋላ ሳይክሉ እንደዛ ነው የሚቀጥለው። ሶ ይሄ የኢንፎርሜሽን ዴሊቨሪ ነው። ሶ ከዚህ ውስጥ አሁን የምንጠቀመው አንደኛው ቱል የትኛው ጋር ነው ኮንሲደር የሚያደርገው ወደሚለው ልምጣ። አሁን አንደኛው የቢም ቴክኖሎጂ ወይ ደግሞ ቢም የሚለው ነገር የምንጠቀመው አውቶዴስክ ሬቪት ነው። አውቶዴስክ ሬቪት እንግዲህ ከማለት ተነስተው ብሪፊንጉን አጠቃለን። ብሪፊንግ ማለት የሰው ልጅ የሚፈልገው ነገር መስራት የሚፈልገው ነገር ወይ ደግሞ እንዲሰራለት የሚፈልገው ነገር ብሪፍ አድርጎ የሚያስቀምጥበት ነው። ከዛ በኋላ የሜንቴናንስ ትቶ ውስጥ ላይ ያሉት ነገሮች ከማጀምሮ ከኮንሴፕት ከዲዛይን ከዛ በኋላ ቢልትና ኮሚሽኒንግ ከሚደረግበት ሃንድ ኦቨርስ እንዲ ክሎዝ አውት እስከዛ ድረስ ያለውን ነገር በሞላ ልንሰራበት የምንችለው አንደኛው ቱል አውቶዴስክ ሬቪት ነው። ስለዚህ አውቶዴስክ ሬቪት እነኚህ ነገሮችን እንዴት ነው የሚሰራው፣ እንዴት ነው መስራት ያለብን ወደሚለው ከሚቀጥለው ሞጁል ጀምረን አውቶዴስክን እየተጠቀምን እንሰራለን ማለት ነው። ሶ የቢም ቴክኖሎጂ እነኚህ ነገሮችን የሚይዝ ነው። ሶ ከዚህ ተነስተን እንግዲህ አውቶዴስክ ሬቪት ቅድም እንዳልኳቸው ሁለት ነገሮች አሉ። አንደኛ ፕሮጀክት ኢንፎርሜሽን ሞዴሊንግ እና አሴት ኢንፎርሜሽን ሞዴሊንግ። ፕሮጀክት ኢንፎርሜሽን ሞዴሊንግ ማለት ዴቨሎፕ ዲዩሪንግ ዲዛይን ኤንድ ኮንስትራክሽን ፌዞች ድረስ ያለውን ነው። አሴት ኢንፎርሜሽን ሞዴሊንግ የሚባለው ሜንቴኒንግ ዲዩሪንግ ኦፕሬሽን ላይፍስ ኦፍ ዘ ቢልዲንግ ነው፣ ወደ ቢልዲንግ። ምክንያቱም ቢ ማለት ቢልዲንግ ኢንፎርሜሽን ሞዴሊንግ ስለሆነ ሶ ሬቪት ኮንሲደር የሚያደርገው እዚህ ፕሮጀክት ኢንፎርሜሽን ሞዴሊንግ ውስጥ ነው ማለት ነው፣ ተሰርቶ እስከሚያልቅ ድረስ። ስለዚህ አውቶዴስክ ሬቪትን ለማን እንጠቀመዋለን? ለፕሮጀክት ኢንፎርሜሽን ሞዴሊንግ ዴቨሎፕድ ዲዩሪንግ ዲዛይን ኤንድ ኮንስትራክሽን ፌዝ የሚለውን ነገር የምናይበት ነው። ሶ ቢም መቼ ነው የጀመረው? ከዛ በኋላ አሁን ላይ የት ደርሷል? እነኚህ ሌቭሎች አሉት። አሁን እንደዚህ ጋር እንደምታዩት ካድ ሶፍትዌር ኤንድ ወርክ ፍሎስ የሚለው አንደኛው ነው። ስለዚህ ሌቭል 0 ላይ ብዙ ጊዜ የምንጠቀመው ካድ ነው። ሌቭል 1 ላይ ኦርጋናይዝድ ካድ ነው። ቢም ሶፍትዌር እንግዲህ ኦከር ያደረገው ሁለት ነገሮች ነው፣ ኦርጋናይዝድ ካድ እና ከዛ ኮላቦሬቲቭ ቢም እና ኢንትሮፖርቴብል ኤም ወይ ደግሞ አሴት ኢንፎርሜሽን ሞዴሊንግን የሚይዝ ነው ማለት ነው። ሶ እነኚህ ነገሮች ምንድን ናቸው ካልን የመጀመሪያው ሌቭል 0 ላይ ያለው ካድ ነው። የሰፓሬት ሪሶርስ ዲ ኦርጋናይዝድ ፕሮሰስ በወረቀት ምናምን የምንጠቀመው ነው። እዚጋ ይህንን ቀዩ እንዶቶች እንደምታዩቸው የተዘብራረቁ ነው። ኦርጋናይዝድ ያልሆነ ዳታም ስንለቀም በቃ ኦርጋናይዝድ ያልሆነ ነገር የሚጠቀመው ነው። ሌቭል 0 የቢም ማቹሪቲ የሚጀምረው። ወደ ሁለተኛው ስንመጣ ሌቭል 1 ላይ ኦርጋናይዝድ ካድ ነው። እንግዲህ ሰምሃው ኢትስ ኦርጋናይዝድ የሆነ ነው። እዚጋ እንደምታዩት የተቀመጡበት ፔፐሮቹ መጨረሻ ላይ እስከሚደርስ ድረስ ያለው ዌል ኦርጋናይዝድ ነው። ስለዚህ ሰፓሬት ሪሶርስ፣ ኦርጋናይዝድ ኮላቦሬሽንስ፣ ኢንቫይሮንመንት ዊዛውት ኢንቴግሬሽን፣ ኤሌክትሮኒክ ዶክመንት አይጠቀምም፣ ግን በደንብ ኦርጋናይዝድ ሆኖ የተቀመጠ ሌቭል ነው፣ የቢም ሌቭል ነው። ወደ ሶስተኛው ሌቭል ስንመጣ ሌቭል 2 ላይ ኮላቦሬቲቭ ቢም ነው አሁን የምናየው። እዚጋ እንደምታዩት እንግዲህ ማን ከማጋ ሊሰራ እንደሚችል ኢንፎርሜሽን ለማን ሊሰጥ እንደሚችል እዚጋ ዌል ሆኖ የተቀመጠ ነው። ፌር ዲዛይን ሞዴልስ ኢን ኤሌክትሮኒክ ፎርማት ዊዝ ሰም አውቶሜትድ ኮኔክቲቪቲ ኮኔክት ሆኗል። ይሄኛው ከማጋ ኮኔክት ሊያደርግ እንደሚችል ኦልሬዲ እዚጋ የሚታወቅ ነው። ኮላቦሬቲቭ ቢም ነው። ይሄ ከማጋ ኮኔክት እንደሚደረግ ሙሉ ለሙሉ የሚታወቅ ነው። አሁን ቢም ያለው ማቹሪቲ እንግዲህ ሌቭል 2 ላይ ኮላቦሬቲቭ ቢም ነው። ሌቭል 3 ላይ ኤኤም ቅድም ያልኳቸው አሴት ኢንፎርሜሽን ሞዴሊንግ ያልነው ይሄኛው ኢንቴግሬትድ ኤሌክትሮኒክ ዳታ ዊዝ ፉል አውቶሜትድ ኮኔክቲቪቲ ኤንድ ክላውድ ስቶሬጅ የሆነ ስቶሬጅ ይከራይና ክላውድ ላይ። ስለዚህ ከዛ ነው ኢንፎርሜሽኖችን የምትወስዱት፣ ኢንፎርሜሽኖችን የምታስቀምጡት እዛ ላይ ነው። ይሄኛው በጣም ዌል ኢንቴግሬትድ የሆነ ኤሌክትሮኒክ ዳታ ነው። ሶ
ዩኒፋይድ ቢም ኢኮሲስተም። ስለዚህ አሁን ቢም ላይ ያሉት ነገሮች ምንድን ናቸው ስንል የመጀመሪያው ሪቬት ነው። ሪቬት እንግዲህ ስሪዲ ሞዴሊንጎችን ክሬት ለማድረግ የምንጠቀምበት አንደኛው አውቶዲስክ ሪቬት ነው። ስሪዲ አርቴክቸራል ድሮይንጎችን መስራት እንችላለን። ስትራክቸርን እዛ ላይ መስራት እንችላለን። የፔፕ ሞዴሎችን እዛ ላይ መስራት እንችላለን። ይሄ እንግዲህ ቪዲዮ ብዙውን የሚጠቅመው ለመካኒካሎች ስለሆነ የሜፕ ሞዴሎችን እንዴት በሪቬት ዴቨሎፕ እናደረግ እንችላለን፣ እንዴት ነው ክሬት እናደረግ የምንችለው የሚሉትን በደንብ የምናይበት ነው ማለት ነው። ሁለተኛው ናቪስ ወርክ ነው። ይሄ ደግሞ ለማኔጅመንት የምንጠቀምበት። ስለዚህ ለምሳሌ ኤችቫክ ስንዘረጋ አንድ ቤት ላይ ኤችቫክ ዘርጉ ተብላችሁ ቢሰጣችሁ ያን ኤችቫክ ስዘረጉ ቢሞች፣ ኮለኖች የግድ ቼክ መደረግ አለባቸው። ስለዚህ እነሱን የክላሽ ዲቴክተር የሚባላለን ሁለት ነገሮችን ሲገናኙ ክላሽ ላይት ወይ ደግሞ ኢንዲኬተሮች አሉ። ስለዚህ እዚህ ጋር ቢም ስላለ እንትን ደክት ይነካብሃል ብሎ ኢንዲኬሽን አለው። ፎር ዲስኬጁሊንግ አለ እና ፕሮጀክት ኮኦርዲኔሽን አለው ናቪስ ወርክ ላይ። ይሄ ደግሞ ሌላ ሶፍትዌር ነው። ናቪስ ወርክ ላይ ሌላ ሶፍትዌር ስላለ እሱ ላይ ሌላ ጊዜ እናዋለን። ሌላው ሶስተኛው ሲዲኢ ነው። ይሄኛው ደግሞ ኮመን ዳታ ኢንቫይሮንመንት የሚባለው ክላውድ ቤዝድ ኮላቦሬሽን ወይ ደግሞ ከክላውድ ጋር ብዙ ጊዜ የሚሰራበት ነው። ሌላ ጊዜ ይህን በሰፊው የምናየው ይሆናል። ስለዚህ ውድ የቻናላችን ቤተሰቦችና የዚህ ቪዲዮ ተከታታዮች እንግዲህ ይሄ ቢም ለማን ነው የሚጠቅመው? ማን ነው ቢምን ማወቅ ያለበት? who is beam for? ቢም ለማን ነው ካልን ብዙ ዲሲፕሊነሮች ወይ ደግሞ ፊልድ ኦፍ ስተዲዎች ቢምንም ቢያውቁት አይከፋ፣ ከባለ ሀብት ጀምሮ። ለምን በምን እንደሚሰራ ለመቆጣጠር ለማወቅ ማንኛውም ቢምን ቢያውቀው አይከፋ። አንዳንዶቹ እዚህ ጋር ሜን ኮንትራክተር፣ ክሊያንቱ፣ ማኒፋክቸሪንግ ሰፕላየሩ አይቶ ለዚህኛው ፕሮዳክት ይህን ማኒፋክቸር ባረግለት የሚል ፕሮጀክት ማናጀሩ ይግድ ማወቅ አለበት። አርቴክቱ በሱ ዲዛይን ባረግ ብዙ ነገሮች ብዙ ዲዛይን ማድረጊያ ሶፍትዌሮች ቢኖሩ ይህን ቢምን ባያውቀው ሞር ጥሩ ይሆናል። ሰርቬየሩ፣ ስትራክቸር ኢንጂነሩ እንዳልኳችሁ መካኒካል ኢንጂነሪንጉ ይህን ነገሮችን ቢም ለብዙ ነገሮች ይጠቅማል። ማንኛውም ሰው ቢያውቀው ባይ ነኝ። ምክንያቱም የሆነ ስራ ስታሰራ በቢም ቴክኖሎጂ የሚሰራ ከሆነ ኢዚ ማኔጀብል ነው። ማኔጅ ለማድረግ የሚሰሩትን ስራዎችን በደንብ ለመከታተልና ለማወቅ ቢም ጠቃሚ ስለሆነ። ሌላው ፋሲሊቲ ሜንቴናንሱ ሎየር ኮንትራክት ብዙ ጊዜ እንትን ለማለት ስፔሻሊስት ሰብ ኮንትራክተር፣ ዶክመንት ማናጀር የማይገባበት የለም። ቢም የማይገባበት ሴክተር የለም። ስለዚህ ማንኛውም ሰው ቢያውቀው ሪኮመንድ የማረገው አይነት ቴክኖሎጂ ነው ቢም። ከዚህ ቀጥሎ እንግዲህ የምናየው ቢም ምንድን ነው? ቢም አንደኛው እንደዚህ የሚሰራ ከሆነ በሚቀጥለው የምናየው የትሬኒንግ አይነት እንግዲህ ወደ ዋናው ሬቪት እንገባለን ማለት ነው። ስለዚህ በሬቪት እንዴት አድርገን ስራዎችን መስራት እንችላለን የሚሉት ነገሮችን የምናይበት ይሆናል ማለት ነው። ስለዚህ ውድ ቻናላችን ቤተሰቦች ቪዲዮውን ከወደዳችሁት ላይክ አድርጉ። የሚቀጥለው ቪዲዮ እንዲደርሳችሁ ደግሞ ቪዲዮውን የቻናላችን ቤተሰብ በሙሉ ሰብስክራይብ እንድታደርጉ እንግዲህ አሳስባለሁ። ኤኒ ኮስችን ጥያቄዎች ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።